ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ሱባ ሚዲያ ነው። ዛሬም እንደተለመደው የንጽጽር ቪዲዮአችንን ይዘን ቀርበናል። ዛሬ ደግሞ ንጽጽር የምናደርግላችሁ የመኪኖቹን አዲስ ታርጋ በተመለከተ ያላቸውን ዋጋ፣ የኤሌክትሪክ እና የነዳጅ መኪኖች ያላቸውን ዋጋ ይሆናል። በመጀመሪያ ደረጃ ስለ አዲሱ ታርጋ እስኪ አንዳንድ ኢንፎርሜሽኖችን ልስጣችሁ። ከየት ምንድን ናቸው ላይ ያሉት ነገር የሚለውን እንመለከታለን። ኪውአር ኮድ ይዟል በጥግ በኩል። ኪውአር ኮዱ የተሽከርካሪውን የራሱን የሆነ መረጃ ምን አይነት ተሽከርካሪ ነው የሚለውን ነገር ይለይልናል ማለት ነው። በአረንጓዴ ደግሞ መቀነት የመሰለ አረንጓዴ ከሩቅ መታየት እንዲችል በውስጡ ነጭ የሆነ ሰሌዳ ነው። ያ ደግሞ ከርቀት ምን አይነት መኪና ነው የሚለውን ነገር ለማሳየት ይጠቅማል ማለት ነው። በአናቱ ላይ በኩል ደግሞ ከላይ ጠርዝ ላይ ቺፕስ ተቀብሮበታል። መኪናው የት እንዳለ ለማወቅ ወይም ደግሞ ታርጋው የት እንደሚገኝ ለማወቅ የሚያስችል ቺፕስ ከላይ ተቀብሮበታል ማለት ነው። ከሶስት ኤ ፊደላቶች አሉት ከኤ እስከ ዜድ በተለያየ ጊዜ የሚቀያየሩ ማለት ነው። እነዛም የ27 የራሳቸው የሆነ ብዛት አላቸው። በየ27 ጊዜው እያለቁ ይቀየራሉ ማለት ነው። እላዩ ላይ ራሱን የሆነ ኢቲ የሚል ኮድ አለው። ኢቲ የሚለው ኮድ ያው ኢቲ የሚለው የሀገራችንን ኢትዮጵያን የሚወክል ኮድ ነው። በአቬና ስምምነት ለሀገራት የተሰጠ ኮድ ነው። ሌላው የተሽከርካሪው መረጃ ስካን አድርጎ ማየት የሚያስችል ኪውአር ኮድ ነው ላዩ ላይ ያለው። አንጸባራቂው ደግሞ ያው በምሽት በባትሪ የተወሰነ ብርሃን በሚያርፍበት ሰዓት ከርቀት በቀላሉ እንዲታይ ተደርጎ የተሰራ ነው። በቀኝ በኩል ከዜሮ እስከ 9 የሚቆጥሩ ወደ 4 ቁጥሮች አሉት እና ደግሞ በቁጥሮቹና በአልፋቤቱ ላይ ኢቲ ሚል ድጋሚ ተጽፎበታል። ያ ማለት ያው ሀገሪቷን ኢትዮጵያ የሚለውን ለመግለጽ ነው የተጠቀሙበት። እና ብዙዎች ሀሳብ አስተያየታቸውን እየሰጡ ነው በዚህ ታርጋ በተመለከተ። አንዳንዶች ምን ይላሉ? 56,000 ብሩ በእርግጥ በጣም በዝቶብናል። የ200,000 ብር የ100 ምናምን ሺህ ብር መኪና ለያዝን ሰዎች ይሄ በጣም ኤክሰስ ነው ብለዋል። ያው የትልልቅ ውድ መኪኖች እንዴት ከእነሱ እኩል እንከፍላለን? እነሱም እኛም እኩል እንዴት እንከፍላለን የሚል ሀሳብ ነው ያቀረቡት። ያው ካታጎሪ የተደረገው ለአካል ጉዳተኞች፣ ለመንግስት እና የግል በሚል ነበር። አሁን ያው አንዳንድ ሰዎች ሀሳብ አስተያየታቸውን እየሰጡበት ነው። ከደህንነት አንፃር ይሄ አዲስ ታርጋ ምን ፋይዳ ይዞ መጥቷል የሚለውንም አይተን ነበር። ከደህንነት አንፃር እንግዲህ ታርጋዎች እንደሚሰረቁ እንደሚጠፉና እንደሚሸጡ ጭምር መረጃው አለን። ያ አሁን በአዲሱ ታርጋ ይሄ ተግባራዊ አይደረግም። ምክንያቱም ታርጋው የዛን ተሽከርካሪ መረጃ እላዩ ላይ እንዲይዝ ተደርጎ ስለሚመረት ከደህንነት አንፃር በጣም ሴፍ የሆነ ታርጋ ነው ማለት ነው። ይሰረቅብኛል ይጠፋብኛል የሚባል ነገር የለም። ራዩ ላይ የተሽከርካሪውን መረጃ የሚይዝ ቺፕስ ተገጥሞለታል። ኪውአር ኮድም ስካን ሲደረግ የተሽከርካሪውን ሙሉ መረጃ እንደሚነግረን እና ታርጋውን በመኪናው የማን እንደሆነና የት እንደሚኖር ምን እንደሚሰራ ገቢው ምኑ ሁሉ ነገሩ የታወቀ ነው። የክስ ደረጃው ሁሉ ነገር የሚታወቅ ነው የሚሆነው ከዚህ በኋላ ማለት ነው። ይሄን ይመስላል ይዘንላችሁ የቀረብነው ንጽጽር። ሌላ ቪዲዮ ምንሰራላችሁ በዚህ ዙሪያ ንጽጽር አድርግልን የሚለውን ሀሳባችሁን ኮሜንት ላይ አሳውቁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ሰላም ሁኑልን።